ነገር የለም። ወንድሞቼ ዛሬ ልንነቃ ያስፈልጋል። ዛሬ በጠላት ስራ ላይ ልንነቃ ያስፈልጋል። ዞር በል ጠላቴ ልንለው ይገባል። ሂድ ብለን ልንቃወመው ይገባል። በኢየሱስ ክርስቶስ ስም ዞር በል ከመሰወያዬ ላይ፣ ዞር በል ከጸሎቴ ላይ ማለት አለብን። ደብሮኛል እያልን ማወጅ የለብንም። ከፍቶኛል እያልን ማወጅ የለብንም። እኔ ደከመኝ አይመለስም እንዴ ጸሎቴ ብለን ማወጅ የለብንም። እንዴ ጸሎት ቶሎ ይመለሳል ያለው ማን ነው? ማን ነው? የትኛው አስተማሪ ነው ያስተማረው? የአብርሃም ጸሎት እኮ ከ80 ዓመት በላይ ነው የፈጀው። የዚህም ሰው ጸሎት ስንት ዓመት እንደፈጀ አልተናገረም። የሐናን ጸሎት ማየት እንችላለን። አንዳንድ ጸሎት ቶሎ የሚሆን አይደለም። ሰራተኛው እግዚአብሔር የራሱ ሰዓትና ጊዜ አለው። ለመጸለይ ጊዜ አለ፣ መልሱን ለመቀበል ጊዜ አለው። ወንድሞቼና እህቶቼ ሁል ጊዜ ጸሎት በአፋጣኝ ይሆናል ብሎ ማመን ልክ አይደለም። ወንድሞቼና እህቶቼ ጊዜ አለ። ለዚህ ነው መጽሐፍ እግዚአብሔር ለሚታገሱት ቸር ነው የሚለው። ወንድሞቼና እህቶቼ ለማይታገሱትስ ጥለው ይሄዳሉ። በገዛ እጃቸው ነገራቸውን ያበላሻሉ። ትዕግስት በማጣት ነገራቸው መልስ ሲቀርብ፣ እንባቸው የሚታበስበት ቀን ሲደርስ፣ ወንድሞቼ ዛሬ እግዚአብሔርን በመተማመን እየተጠባበቃችሁ ያላችሁ ወንድሞች እህቶች፣ ኃይላችሁ ይታደስ። በኢየሱስ ስም ኃይላችሁ ይታደስ። እኔ ጸልያለሁ፣ ኃይላችሁ ይታደስ። በከፍታ ለመብረር ኃይላችሁ ይታደስ። በሚበልጥ ጸሎት ውስጥ ለመግባት ኃይላችሁ ይታደስ። ከጠላት ራዳር ውስጥ ውጪ በከፍታ ለመብረር ኃይላችሁ ይታደስ። እግዚአብሔር ምንድን ነው ያለው? ወደ ፈተና እንዳትገቡ ተግታችሁ ምን በለው አለ? ጸልዩ። ወደ ፈተና እንዳትገቡ ተግታችሁ ምን በሉ? ጸልዩ። ኢየሱስ ክርስቶስ ጌታ ነው። ወንድሞቼ ሆይ ጸሎት እኮ ከፈተና ያስመልጣል። አላግባብ